ሰላም ጤና ይስጥልን። ከቻናል ዋን የሰዓቱን ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን እየመራው ወይንሸት ዘውዴ አብሬያችሁ ቆይታ አደርጋለሁ። አብረን ቆይ። ሀገራዊ ምክክር የጋራ አሸናፊነት ማብሰሪያ ለጠንካራ ሀገረ መንግስት ግንባታ ማሰለጫ መሆኑን የሀገራዊ ምክክር ጉባኤ ተሳታፊዎች ገለጹ። በዋናው ሀገራዊ ምክክር ጉባኤ አመካካሪ የሆኑት አቶ አህመድ ሁሴን ለኢዜአ እንደገለጹት ምክክሩ አንዱ የሌላውን ፍላጎትና አተያይ በአግባቡ እንዲረዳ ምቹ ሁኔታ የፈጠረ ነው ብለዋል። አማሩ ገብሩ ተጨማሪ ይዞበታል። ከዚህ ቀደም ሩቅ ሆኖ በአጀንዳዎች ላይ የግል መልከታን ማንጸባረቅ የተለመደ ነበር ያሉት አመካካሪው፣ አሁን ግን የሌሎች ስጋትና ፍላጎት በደንብ ለመለየት ልዩ የሆነ እድል መፈጠሩን አንስተዋል። ሀገራዊ ምክክር ጉባኤው በኢትዮጵያ አዲስ ባህልና ልምምድ መሆኑን የገለጹት አቶ አህመድ በምክክር ጉባኤው ለሀገር ግንባታ ገንቢና ጠቃሚ ሀሳቦች እየተነሱበት መሆኑን ጠቁመዋል። የምክክር ጉባኤው አሳታፊና አካታች መሆኑ የዜጎችን መተማመን እንደሚያሳድገው ጠቅሰው ይህም ለሀገረ መንግስት ግንባታ እንዲሁም ለሀገር ግንባታ ፋይዳው የጎላ መሆኑን ተናግረዋል። ከተመካካሪዎቹ መካከል አቶ መልካሙ ጸጋዬ በበኩላቸው ከዚህ ቀደም በተቃርነው ጫፍና ጫፍ ሆነን ስንወጋገዝ ኖረናል ብለዋል። ምክክሩ ለኢትዮጵያ ሁሉም ድርሻውን የሚያበረክትበት አውድ የፈጠረ መሆኑን ተናግረዋል። በምክክሩ ልማትን ለማፋጠን የሚረዱና የሕዝብን ተጠቃሚነት የሚያሳድጉ ሀሳቦች እንደሚፈልቁበት ያላቸውን እምነት ገልጸው ለዚህም እንደ አንድ ተመካካሪ የድርሻዬን ለመወጣት ዝግጁ ነኝ ብለዋል። ምክክር የሁሉ ነገር መፍቻ ቁልፍ በመሆኑ ልዩነትን በኃይል ሳይሆን በምክክር የመፍታት ግብ ይዘን ወደ ምክክሩ መጥተናል ያሉት አቶ መልካሙ የጋራ አሸናፊ የሚያደርገን ይሄው መንገድ ብቻ መሆኑን ገልጸዋል። ሌላው ተመካካሪ ወጣት ዮሴፍ አበራ በበኩሉ በምክክሩ ላይ በመሳተፌ ብዙ ልምድ አግኝቻለሁ ያለ ሲሆን ኢትዮጵያን ከፍ የሚያደርጉ ሀሳቦች እየመነጩበት መሆኑን መታዘቡን ገልጿል። ኢትዮጵያን ወደ ተሻለ ምዕራፍ ለማሻገር ወሳኝ እርምጃ ላይ ነን ያለው ወጣት ዮሴፍ ኢትዮጵያን ከፍ የሚያደርግ ሀሳብ ይዘን ተነስተናል፣ እንደሚሳካም ባለሙሉ ተስፋ ነኝ ብሏል። በኢትዮጵያ 7ኛው የሆነው የአሜሪካ ስፔስ ማዕከል በአዋሳ ዩኒቨርሲቲ ተመረቀ። የአሜሪካ አምባሳደር ሄርቪን ማሲንጋ ማዕከሉን መርቀው ከፈቱ ሲሆን ማዕከሉ በሀገሪቱ ደቡብ ክፍል የመጀመሪያ ሆኖ ተመዝግቧል። ኤፍራታ ጥላውን የአሜሪካ ኤምባሲ ባወጣው መግለጫ መሰረት አዲሱ ማዕከል በኢትዮጵያ ውስጥ የተቋቋመው 7ኛው የአሜሪካ ስፔስ ማዕከል መሆኑም ተረጋግጧል። የተመረቀው ማዕከል ለማንኛውም ፈላጊ ክፍትና ሙሉ በሙሉ ነጻ አገልግሎት የሚሰጥ ሲሆን ለተጠቃሚዎች ዘመናዊ ኮምፒውተሮችን የመጠቀምና የስሪዲ ህትመት ቴክኖሎጂ ልምምዶችን የማድረግ ሰፊ እድል ይፈጥራል። በተጨማሪም ማዕከሉ ለውጭ ሀገር የትምህርት እድሎች ራሳቸውን ለሚያዘጋጁ ተማሪዎች አስፈላጊውን መረጃና ግብዓት በነጻ የሚያቀርብ መድረክ ሆኖ ያገለግላል። ማዕከሉ ከቴክኖሎጂ ክህሎት ማዳበሪያ ነቱ ባለፈ በቴክኖሎጂ ዘርፍና በእንግሊዝኛ ቋንቋ ስልጠናዎች ላይ ያተኮሩ የተለያዩ አቅም ግንባታ ፕሮግራሞችን በማዘጋጀት ለዩኒቨርሲቲው ማህበረሰብና ለአካባቢ ወጣቶች ትልቅ እገዛ ያደርጋል። ይህም ተማሪዎችና ወጣቶች በዓለም አቀፍ ደረጃ ተወዳዳሪ የሚሆንበትን እውቀት እንዲቀስሙ ለማስቻል ታስቦ የተዘጋጀ ነው። አምባሳደር ሄርቪን ማሲንጋ በማዕከሉ ምርቃት ወቅት ከሲዳማ ክልልና ከሐዋሳ ከተማ ከፍተኛ አመራሮች ጋር ውይይት አካሂደዋል። ውይይቱም በዋናነት በአሁኑ ወቅት በሀገሪቱ እየተከናወነ ባለው ብሔራዊ ምክክር ሂደትና በአካባቢው በሚገኙ የኢኮኖሚ እድሎች ዙሪያ ላይ ያተኮረ ነበር። አምባሳደሩ በቆይታቸው ማዕከሉን ከመመረቅና ከአመራሮች ጋር ከመወያየት ባሻገር በአሁኑ ወቅት ከ22,000 በላይ ሰራተኞችን ይዞ በስራ ላይ የሚገኘውን የሐዋሳ ኢንዱስትሪ ፓርክን ተዘዋውረው ተመልክተዋል። አሜሪካ ከኢትዮጵያ ጋር ያላትን የልማት የትምህርትና የኢኮኖሚ አጋርነት ይበልጥ ለማጠናከር ያላትን ቁርጠኝነት የሚያሳይም ሆኗል። በአሜሪካ ኤምባሲ መግለጫ መሰረት በአዲስ አበባ፣ ባህር ዳር፣ ድሬዳዋ፣ ጂማና መቀሌ ከተሞች ከተከፈቱት ቀሪዎች 6 ማዕከላት ቀጥሎ የሐዋሳ ማዕከል በሀገሪቱ ደቡብ ክፍል የመጀመሪያውና በኢትዮጵያ 7ኛው ነው። የአፍሪካን ፈጣን እድገት ለማፋጠን በታማኝ መረጃና ማስረጃ ላይ የተመሰረተ የፖሊሲ ውሳኔ ማሳለፍ እንደሚያስፈልግ የፕላንና ልማት ሚኒስትር ፍጹም አሰፋ ገልጸዋል። 14ኛው የአፍሪካ የፖሊሲ ጥናት ጉባኤ ፖሊሲን በፈጠራ አካታችና ግልጽ ማስረጃ ማጠናከር በሚል መሪ ሀሳብ በአዲስ አበባ ተካሂዷል። ዝርዝሩን አናውል ተስፋ ያቀርበዋል።
በአህጉራዊ ጉባኤ ምሁራን፣ ተመራማሪዎች፣ ፖሊሲ አውጪዎችና የልማት አጋሮች እየተሳተፉ ይገኛሉ። የፕላንና ልማት ሚኒስትር ፍጹም አሰፋ እንደገለጹት የአፍሪካ የቴክኖሎጂ ለውጥ፣ የአየር ንብረት ጫና፣ የህዝብ ቁጥር እድገትና የኢኮኖሚ ተግዳሮትን ለመቋቋም ታማኝና ጥራት ባለው መረጃ ላይ የተመሰረቱ የፖሊሲ ውሳኔዎችን ይጠይቃሉ። ኢትዮጵያ በመረጃ የተደገፈ የፖሊሲ ውሳኔ አሰጣጥን ለማጠናከር ባለ 8 አምድ ብሔራዊ የስታቲክስ ልማት ፕሮግራም ይፋ በማድረግ ወደ ስራ መግባቷን ገልጸዋል። የብሔራዊ ስታቲክስ ስርዓት በዘመናዊ የዲጂታል አሰራር በማሸጋገር የግብርና የኢኮኖሚ ተቋማትን ቆጠራ፣ የህዝብና ጤና ዳሰሳ እንዲሁም የቤተሰብ ደህንነት ዳሰሳዎችን መካሄዳቸውን ተናግረዋል። የጥናት ውጤቶችና መረጃዎችን ከመሰነድ ባሻገር ወደ የበጀት ውሳኔዎችና የመንግስት ፕሮግራሞች ተግባር እርምጃ ሊቀየሩ እንደሚገባም አስገንዝበዋል። በተጨማሪም እንደ የሰው ሰራሽ እውቀትና የሳተላይት መረጃ ያሉ ዘመናዊ ቴክኖሎጂዎችን ሲጠቀሙ የግል መረጃ ጥበቃን፣ የስነ ምግባር መርሆችንና የህዝብ እምነት መጠበቅን ወሳኝ መሆኑን አጽንኦት ሰጥተዋል። የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ በበኩላቸው ምርምርና ጥናት የፖሊሲ ሂደት ተነጥሎ በሪፖርት ብቻ መቅረት የሌለበት ወሳኝ ጉዳይ ነው ብለዋል። ተመራማሪዎችና ፖሊሲ አውጪዎችን በቅርበት በመስራት የጥናት ውጤቶችን ወደ ተግባራዊ የፖሊሲ ውሳኔዎች እንዲለወጡ ግፊት ማድረግ እንደሚኖርባቸውም ጠቁመዋል። የአፍሪካን የኢኮኖሚ ሽግግር፣ የአየር ንብረት ለውጥ፣ የትምህርትና የቴክኖሎጂ ተግዳሮቶችን ለመፍታት እውቀት፣ ፈጠራንና ትብብርን ወሳኝ መሆናቸውን ገልጸዋል። የአፍሪካ የተጽዕኖ ግምገማ ተመራማሪዎች ኔትወርክ ሊቀመንበር ፕሮፌሰር አሞስ ንጆጎና ለአህጉራዊ የልማት ውጤታማነት ተመራማሪዎች፣ ፖሊሲ አውጪዎች፣ መንግስትና የልማት አጋሮች በትብብር መስራት እንዳለባቸው ተናግረዋል። የጥናት ውጤቶችን በጥናት መድረኮች ብቻ ሳይወሰኑ ወደ ውሳኔ ሰጪዎች በመድረስ ለህዝብ ፖሊሲዎች፣ ለልማት ውሳኔዎች ቀጥተኛ ግብዓት ሊሆኑ እንደሚገባም አመላክተዋል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የየመኗ አማጺ ሁቲ በቀይ ባህር መርከቦች ላይ የሚፈጽማቸውን ጥቃቶች በሙሉ በአስቸኳይ እንዲያቆም ጠይቀዋል። ሁቲዎች በቀይ ባህር ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦች ላይ የሚፈጽሙትን ጥቃት አደገኛ የውጥረት መባባስ ሲሉም አውግዘውታል። ሄሮዳይን ንጉሴ ተከታትለዋለች፣ እንደሚከተለው ታቀርበዋለች። በኢራን የሚደገፉት ሁቲ ጥቃቱን የፈጸሙት ሳውዲ አረቢያ ላይ የባህር ጉዞ ማዕቀብ መጣሉን ካስታወቀ በኋላ ነው። ይህን እገዳ ጥሰዋል የተባሉ ነዳጅ ጫኝ መርከቦች በድሮንና ሚሳኤሎች መመታታቸውን የታጣቂ ቡድኑ ወታደራዊ ቃል አቀባይ የሀያ ሳሬ ተናግረዋል። የአፍሪካ ህብረት ትላንት ባወጣው መግለጫ ድርጊቱን በጽኑ እንደሚኮንን አስታውቋል። እነዚህ እርምጃዎች ለቀጠናው ሰላምና ደህንነት ከፍተኛ እንድምታ የሚኖራቸው አደገኛ መባባሶች ናቸው ብሏል። መርከቦቿ ለተመቱባት ሳውዲ አረቢያ አጋርነቱን የገለጸው አፍሪካ ህብረት ለሀገሪቱ ደህንነት፣ ሉዓላዊነትና መረጋጋት የማይናወጥ ድጋፍ እንዳለውም አስታውቋል። የኮሚሽኑ ሊቀመንበር መሐሙድ አሊ ዩሱፍ ይህ አይነቱ ድርጊት ለዓለም አቀፍ የባህር ጉዞ ደህንነት እንዲሁም ከዓለም ስትራቴጂካዊ የውሃ መስመሮች አንዱ ለሆነው ቀይ ባህር መረጋጋት ከፍተኛ ስጋት መሆኑን በአጽንኦት አንስተዋል። ነጻ የመርከብ ጉዞን ለማደናቀፍ የሚደረግ ማንኛውም ሙከራንም አውግዘዋል። በዓለም አቀፍ ሕግ መሰረት የባህር ጉዞ ነጻነት፣ ዝውውርና የንግድ መርከቦች ደህንነትና ጥበቃ ሙሉ በሙሉ መከበር እንዳለበትም በመግለጫቸው ጠቅሰዋል። ሁቲዎችን በንግድ መርከቦች ላይ የሚያደርሱትን ጥቃት በሙሉ በአስቸኳይ እንዲያቆሙ እንዲሁም ውጥረቱን የበለጠ ሊያባብሱ የሚችሉ የትኛውንም እርምጃዎች ከመውሰድ እንዲቆጠቡ ሊቀመንበሩ ጥሪ አቅርበዋል። የባህር ጉዞ የሚመራባቸው ዓለም አቀፍ ሕጎችን ሙሉ በሙሉ እንዲያከብሩም ጠይቀዋል። የጋናው ፕሬዝዳንት በደቡብ አፍሪካ እየተባባሰ በመጣው የአፍሪካውያን ጥቃት ዙሪያ የሀገሪቱ ባለስልጣናት የሚጠበቀውን ያክል መልስ እየሰጡ አይደለም ሲሉ ወቅሰዋል። በጉዳዩ ዙሪያ የአፍሪካ ህብረት እንዲነጋገርበት ግፊት እያደረጉ ስለመሆኑም ታውቋል። የጋናው ፕሬዝዳንት ጆን ማሃማ በጋና አክራ ከተካሄደው ጉባኤ ጎን ለጎን በደቡብ አፍሪካ በተደጋጋሚ እየተፈጸመ በሚገኘውና ዘንድሮ ተባብሶ በቀጠለው የአፍሪካውያን ጥቃት ላይ ከአፍሪካ ህብረት የበላይ ኃላፊዎች ጋር ተነጋግረዋል። ማሃማ ባስተላለፉት መልእክት ጉዳዩን የአፍሪካ ህብረት በአጀንዳ መያዙ ደቡብ አፍሪካ አመለካከቷን የምትጋራበት መደበኛና ገንቢ መድረክ ይሰጣታል፣ በጉዳዩ ላይም ዘላቂ መፍትሄ ለማምጣትና በጋራ ለመስራት ይረዳታል ብለዋል። በደቡብ አፍሪካ መጤጠል ጥቃቶችን የሚደግፉት ግለሰቦች እየታወቁ የፈለጉትን እንዲያደርጉ ነጻ ተደርገዋል። የሀገሪቱ ባለስልጣናትም የሚጠበቀውን ያህል መልስ እየሰጡ አይደለም ሲሉ ወቅሰዋል። 2 ጋናውያን በደቡብ አፍሪካ በተደጋጋሚ የሚደርሰው መጤጠል ጥቃት ምርመራ እንዲካሄድበት ለዓለም አቀፉ የጦር ወንጀለኞች ፍርድ ቤት ፊርማ አሰባስበው ማመልከቻ ማስገባታቸውንም አፍሪካ ኒውስ ጽፏል። ኢራን የመብረቅ ዘመቻ ስትል በሰየመችው ወታደራዊ ዘመቻ በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ መጠነ ሰፊ ድብደባ እየፈጸመች ነው ተባለ።
በኩዌት የሚገኙ 5 ዋነኛ ወታደራዊ ጣቢያዎችም የዚህ ጥቃት ኢላማ ሆነዋል። በኩዌት አሊ አልሳም አየር ጣቢያ ላይ በተፈጸመ የኢራን ድሮን ጥቃት አንድ ትልቅ ወታደራዊ መጋዘን፣ የፓትሪዮት የአየር መከላከያ ስርዓትና ኤምኪው 9 ድሮን መቆሚያ መደምሰሳቸውን የኢራን እስላማዊ አብዮታዊ ዘብ ገልጿል። በተጨማሪም የኢራን ድሮኖች በአል አዳይሪ ካምፕ የሚገኙ የአሜሪካ ወታደሮች መኖሪያዎችና 2 ሄሊኮፕተር ማቆሚያዎችን እንዲሁም በካምፕ አሪፍ ጃን የሚገኝ የጦር መሳሪያ መጋዘን መጥተዋል። ኦፕሬሽን ሳኢቃ ወይም የመብረቅ ዘመቻ ስትል የሰየመችው ጥቃት አሜሪካ በኢራን ላይ ለቀጠለችው ጥቃት አጸፋ ነው ተብሏል። የኢራን አብዮታዊ ዘብ ጥቃቶቹን በፈንጂ ተሸካሚ ድሮኖችና በመሬት ለመሬት ሚሳይሎች እንደፈጸመ ይፋ አድርጓል። አሁን ላይ በአካባቢው የነበረው የአሜሪካ የአየር መከላከያ ራዳሮች ሙሉ ለሙሉ ከአገልግሎት ውጭ ሆነዋል ሲል ሮይተርስ ጽፏል። የተገደሉና የቆሰሉ ወታደሮች መኖራቸውንም አብዮታዊ ዘቡ ገልጿል። በዚህም በመካከለኛው ምስራቅ የአሜሪካና የኢራን ግጭት ወደ አዲስና የተካረረ ደረጃ መሻገሩንም ዘገባው ጠቅሷል። ኢራን የብሪታንያ ጦር ሰፈሮች ለአሜሪካ ጥቃቶች ጥቅም ላይ የዋሉ ስለሆነ ሕጋዊ ኢላማ እንደሆኑ መግለጿን ተከትሎ የብሪታንያ መንግስት ራሱን ለመከላከል ዝግጁ መሆኑን አስታወቀም። ዩናይትድ ኪንግደም የአሜሪካ ሰራዊት አባላትና አውሮፕላኖች ለሚወስዷቸው የመከላከል እርምጃዎች የጦር ሰፈሯን እንዲጠቀሙ ፈቅዳለች። አናውል ተስፋ ተጨማሪ ይዞበታል። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ ብሪታንያ የአሜሪካ ጦርነት ተባባሪ ነች ሲል ከሷል። የኢራን እስላማዊ አብዮት ዘብ ጠባቂ በበኩሉ ለአሜሪካ ጦር ድጋፍ የሚያቀርብ ማንኛውም ሀገር ለሚከተለው መዘዝና ውጤት ኃላፊነት ይወስዳል ብሏል። ሁለቱ ሀገራት እዚህ ውዝግብ ውስጥ የገቡት አሜሪካ ለ12ኛ ተከታታይ ምሽት ኢራን ውስጥ በሚገኙ ኢላማዎች ላይ ጥቃት በፈጸመችበት ወቅት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ለሚደረጉ ጦርነት ድጋፍ አልሰጡም በማለት የሚወቅሷቸው የብሪታንያ መንግስትና የቀድሞ ጠቅላይ ሚኒስትር ኪር ስታርመር በተደጋጋሚ ሲተቹ ቆይተዋል። ኢራን ትላንትና ሙስ ያወጣችው መግለጫ በአንጻሩ ዩናይትድ ኪንግደም የጦርነቱ አጋር እንደሆነች አድርጎ የሚያሳይ ነው። አሜሪካና እስራኤል የከፈቱት ጦርነት ከተጀመረ ከቀናት በኋላ መጋቢት ውስጥ በግሎስተርሻር የሚገኝ ሮያል ኤርፎርስ ፌርፎርድ እንዲሁም በህንድ ውቅያኖስ ያለውን ዲዮጋ ጋርሲያ ያሉ የብሪታንያ የጦር ሰፈሮችን እንድትጠቀም ፍቃድ ተሰጥቷታል። እነዚህ ጦር ሰፈሮች የተፈቀዱት አሜሪካ በፈርስ ባህረ ሰላጤ ሀገራትና በሆርሙዝ ወሽመጥ በሚያልፉ መርከቦች ለማጥቃት ጥቅም ላይ የሚውሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ እንድታደርግ ነበር። በፍቃዳቸውም ከስልጣን ከለቀቁት ጠቅላይ ሚኒስትር የቱክተንዲ በርናም ከአሜሪካ ጋር የተደረገው ስምምነት ስለመራዘሙ የተገለጸ ሲሆን በቀድሞ አስተዳደር የተላለፈውን ይህንን የብሪታንያ ውሳኔ አልቀየሩም። ከኢራን አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ሐሙስ ዕለት ያወጣው መግለጫ ከቀናት በፊት የተፈጸመው የአሜሪካ የድብደባ ተልዕኮ የተነሳው ከብሪታንያ ጦር ሰፈር ሮያል ኤርፎርድ እንደሆነ ገልጿል። የብሪታንያ መከላከያ ሚኒስቴር በዚህ ሳምንት ኢራን ላይ በተፈጸሙ ጥቃቶች ሀገሪቱ ጦር ሰፈሮቿን ጥቅም ላይ እንዲውሉ ስለመፍቀዱ አስተያየት አልሰጡም። ለኢራን ዛቻዎች ምላሽ የሰጡት የብሪታንያ መንግስት ቃል አቀባይ ጦር ኃይሎቻችን ብሪታንያ ደህንነት በመሬታችንም ሆነ በውጭ ሀገራት ከሚፈጸሙ ከማንኛውም ጥቃቶች ለመጠበቅ ዝግጁ ናቸው ብለዋል። ብሪታንያ ራሷን ለመከላከል በቀን 24 ሰዓት በሳምንት 7 ቀን ዝግጁ መሆኗንም ጠቅሰዋል። የኢራን ድሮኖች በባህረ ሰላጤው በሚገኙ የሲአይኤ ተቋማት ላይ ጥቃት ከማድረሳቸው ጋር በተያያዘ ሩሲያ መረጃ በመስጠት ወይም የተሻሻለ የድሮን ቴክኖሎጂ በማቅረብ ተሳትፎ አድርጋ ስለመሆኑ ምርመራ መደረግ እንዳለበት የአሜሪካ የደህንነት ባልደረቦች ለሮይተርስ ተናግረዋል። አማሩ ገብሩ ለጉዳዩ ቅርበት ያላቸው 4 የአሜሪካ ደህንነት መስሪያ ቤት ባልደረቦች ለዜና ወኪሉ እንደተናገሩት በኢራን ጥቃት የሩሲያ ተሳትፎ መኖሩ ላይ ምርመራ መደረግ ይኖርበታል። ስማቸው ሳይጠቀስ ለሮይተርስ አስተያየታቸውን የሰጡት ምንጮች ኢራን በሲአይኤ ተቋማት ላይ ለፈጸመችው ጥቃት ሩሲያ እጇ ስለመኖሩ ድምዳሜ ላይ አልተደረሰም ብለዋል። ነገር ግን የጥቃቱ ኢላማውን የጠበቀ መሆንና ውጤታማነቱ እንዲሁም ሩሲያ ለኢራን የምትሰጠው ሰፊ የቴክኒክ ድጋፍ ለጥርጣሬው በማስረጃ ግብዓት የመሆን እድል አለው ተብሏል። ሮይተርስና ሌሎች መገናኛ ብዙሃን የአሜሪካ ባለስልጣናት ሩሲያ ኢራን በባህረ ሰላጤው ላይ በምትፈጽማቸው ጥቃቶች ላይ የቴክኒክ ድጋፍ እንደምታደርግ እንደሚያውቁ ዘግበዋል። መጋቢት ወር በባህረ ሰላጤው የሚገኙ 2 የሲአይኤ ተቋማት ላይ ጥቃት መድረሱን ሮይተርስ ዘግቧል። አንዱ ተቋም በሪያድ ከሚገኘው የአሜሪካ ኤምባሲ አቅራቢያ ያለ ሲሆን ሌላኛው ደግሞ በምስራቃዊ ኢራቅ ያለ ነው። ሮይተርስ ያነጋገራቸው ምንጮች ሌሎች የሲአይኤ ተቋማትም ጥቃት እንደተፈጸመባቸው ገልጸው ዝርዝር መረጃ ከመስጠት ተቆጥበዋል። አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ ለአስቸኳይ የጉዞ ጥሪ እንዲዘጋጁ አሳሰበች። በአካባቢው የሚገኙ አየር መንገዶች ድንገት የበረራ መሰረዝ ውሳኔን ሊያሳልፉ እንደሚችሉም ጠቁማለች። ከመካከለኛው ምስራቅ ውጥረት ጋር በተገናኘ የደህንነት ሁኔታ ስጋትና
በማንኛውም ቅጽበት ሊቀያየር የሚችል የጸጥታ ሁኔታ መኖሩን ያነሳው የአሜሪካ ውጭ ጉዳይ ሚኒስቴር የአየር ክልሎች መዘጋትና የበረራ መሰረዞች ሊያጋጥሙ እንደሚችሉ ስጋቱን ገልጿል። በክልሉ ውስጥ የሚገኙ በርካታ አየር መንገዶች በድንገት በረራዎቻቸውን ሊሰርዙ ወይም የጊዜ ሰሌዳቸውን ሊቀይሩ ስለሚችሉ የአሜሪካ ዜጎች ከወዲሁ የድንገተኛ ጊዜ የጉዞ ዝግጅታቸውን አጠናቀው እንዲጠብቁም አሳስበዋል። በተለይም በኢራንና አካባቢዋ ባለው ወቅታዊ ሁኔታ ሳቢያ የአየር መንገድ ትራንስፖርት አገልግሎቶች ሙሉ ለሙሉ ሊቋረጡ የሚችሉበት እድል ከፍተኛ ነው ሲል አስጠንቅቋል። በሂሳብ ሳይንስ ዘርፍ እንደ ኖቤል ሽልማት ተደርጎ የሚወሰደው ታላቁ የሂሳብ ሊቃውንት ውድድር ፊልድስ ሜዳሊያ አሸናፊዎች ይፋ ሆነዋል። በዚህ ዓመት የቻይና ተወላጅ የሆኑት ሁለት ቻይናውያን ወጣቶች የሂሳብ ሊቃውንት ዋንግ ሆንግ እና ደንግዩ ሽልማቱን ያሸነፉ ሲሆን በተለይም ፕሮፌሰር ዋንግ ሆንግ በሽልማቱ የ90 ዓመታት ታሪክ ውስጥ ይህንን ክብር የተቀናጀች ሶስተኛዋ ሴት በመሆን አዲስ ታሪክን አስመዝግባለች። ዝርዝሩን የተከታተለችው ሄሮዳን ንጉሴ ናት። በአሜሪካ ፊላደልፊያ ከተማ በተካሄደው ዓለም አቀፍ የሂሳብ ሊቃውንት ጉባኤ ላይ 4 ወጣት ተመራማሪዎች የተሸለሙ ሲሆን የቻይና ተወላጅ የሆኑት ሁለቱ ሊቃውንት ያስመዘገቡት ስኬት በዓለም አቀፍ ደረጃ ትልቅ ትኩረት ስቧል። የ35 ዓመቷ የኒውዮርክ ዩኒቨርሲቲ ፕሮፌሰር ዋንግ ሆንግ በሂሳብ ሳይንስ ውስጥ ላለፉት 10 ዓመታት ሳይፈታ የቆየውን የአካኪያ ችግር በመባል የሚታወቀውን ውስብስብ የጂኦሜትሪ ጥያቄ በመፍታት ባሳየችው ድንቅ የጥናት ውጤት ነው የወርቅ ሜዳሊያው ባለቤት የሆነችው። ይህ ሽልማት ከተጀመረበት ጊዜ አንስቶ እስከዛሬ ድረስ ማሸነፍ የቻሉት 3 ሴቶች ብቻ ሲሆኑ ዋንግ ሆንግ ደግሞ ይህንን ታሪካዊ ድል የተቀናጀች ሶስተኛዋ ሴት ሆናለች። ከዋንግ ሆንግ በተጨማሪ ሌላኛው የቻይና ተወላጅ ደንጊው በፈሳሾችና በፊዚክስ ቀመሮች ላይ ባደረገው ጥልቅ ምርምር አሸናፊ ሆኗል። ሁለቱ ተመራማሪዎች ይህንን ሽልማት በማሸነፍ የመጀመሪያዎቹ የቻይና ተወላጅ የሂሳብ ሊቃውንት ሆነዋል። ከነሱም በተጨማሪ የአሜሪካው ጆን ፓርዶን እና የካናዳው ጄኮብ ቲክሰርማን የዘንድሮ ፊልድስ ሜዳሊያ አሸናፊዎች ሆነው ተመርጠዋል። ፊልድስ ሜዳሊያ በሂሳብ ትምህርት ዘርፍ ትልቁና ከፍተኛው የክብር ማዕረግ ሲሆን ሽልማቱ እድሜያቸው ከ40 ዓመት በታች ለሆኑና በሂሳብ ሳይንስ ውስጥ አዲስና ከፍተኛ ግኝት ላስመዘገቡ ተመራማሪዎች ብቻ በየ4 ዓመቱ የሚሰጥ የወርቅ ሜዳሊያ ነው። ዘገባው የሲኤንኤን ነው። የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ክስ በሚቀጥለው ዓመት ሰኔ እንደሚታይ ተነገረም። በአሜሪካ ከስልጣናቸው ተነስተው በኒውዮርክ የታሰሩት የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬንስ ክሳቸው በሚቀጥለው ዓመት ሰኔ ወር መታየት እንደሚጀምር ተገልጿል። ኤፍራታ ጥላውን ተጨማሪ ይዛበታለች። የአሜሪካ ወታደሮች ጥር ላይ በሌሊት በፈጸሙት ድንገተኛ ጥቃት ማዱሮና ባለቤታቸውን በቬኔዙዌላ ዋና ከተማ ካራካስ ከሚገኘው መኖሪያ ቤታቸው በቁጥጥር ስር ውለው ወደ አሜሪካ ወስደዋቸዋል። የቀድሞ የቬኔዙዌላ ፕሬዝዳንትና ባለቤታቸው የጦር መሳሪያና የአደንዛዥ እጽ ወንጀል በኒውዮርክ ክስ የተመሰረተባቸው ቢሆንም እሳቸው ግን ውንጀላውን ክደዋል። ሮብ ዕለት ክሱን የተመለከቱት ዳኛ ኤልቪን ሄርልስታይን የሁለቱንም ወገኖች የቅድመ ችሎት አቤቱታ ለመስማት በሚቀጥለው ዓመት ህዳር አጋማሽ ላይ ቀጠሮ ሰጥተዋል። የማዱሮ ጠበቃ ባሪ ፓላክ ደንበኛቸው የሀገር መሪዎችን ያለ መከሰስ መብት በሚሰጠው የሉዓላዊነት ዋስትናን በመግለጽ በችሎት እንደሚከራከሩ ገልጸዋል። ማዱሮ ፍርድ ቤት በቀረቡበት ወቅት እሳቸውን ለማየት የሚፈልጉ ግለሰቦች በፍርድ ቤቱ አካባቢ ለሰዓታት ተሰልፈው የነበረ ሲሆን ፍርድ ቤቱ በታዳሚዎች ተሞልቶ ነበርም ተብሏል። ችሎቱ ከመጀመሩ በፊት የፍርድ ቤቱ ባልደረባ በችሎት የተገኘው ታዳሚ ከመቀመጫቸው እንዳይነሱ አስጠንቅቀው ምንም ነገር መናገር እንደማይችሉ አሳስበዋል። የፍርድ ቤቱን ስነ ምግባር የሚጥስ ካለ የህግ ቅጣት እንደሚጠብቀውም ጨምረው ተናግረዋል። ይህንን ተከትሎ በችሎቱ የተገኙ ታዳሚዎች ማዱሮና ባለቤታቸው ወደ ችሎቱ ሲገቡ በዝምታ ሂደቱን እንደተከታተሉ የቢቢሲ ዘገባ አመላክቷል። የኦፕንኤአይ ዋና ስራ አስፈጻሚ ሳም አልትማን ኩባንያቸው እጅግ የላቁ 2 ሰው ሰራሽ አስተውሎት ሞዴሎች ቁጥጥር ከሚደረግበት የሙከራ አካባቢ አመልጠው ሌላ የቴክኖሎጂ ኩባንያ መጠለፋቸውን አስታውቋል። ዝርዝሩ የኤፍራታ ጥላውን ነው። ይህ ይፋ የተደረገው ክስተት በአይነቱ ከዚህ በፊት ያልታየ የሳይበር ጥቃት ተብሎ የተገለጸ ሲሆን የሞዴሎችን የሳይበር ደህንነትና የማጥቃት አቅም ለመፈተሽ በተደረገ የውስጥ የላቦራቶሪ ሙከራ ወቅት ያጋጠመ መሆኑም ታውቋል። ጥቃቱ የተፈጸመው አዲሱ ጂፒቲ 5.6 ሶል እና እስካሁን ይፋ ባልሆነው ይበልጥ ኃይለኛ ሞዴል ጥምረት በተፈጠረ ራሱን የቻለ የሰው ሰራሽ አስተውሎት ወኪል አማካኝነት ነው። እነዚህ ሞዴሎች ለሙከራ እንዲመች ተብለው መደበኛ የደህንነት ገደቦቻቸው እንዲጠፉ ተደርጎ በታጠረ ልዩ የሶፍትዌር አካባቢ ውስጥ የነበሩ ቢሆንም ከዚህ ቀደም የማይታወቅ የሶፍትዌር ግድፈትን ማለትም ራሱ አምራቹ ኩባንያ ብቻ የሚያውቀው የኮምፒውተር ስርዓት በመጠቀም ወደ ኢንተርኔት ዓለም ማምለጥ ችለዋል።
ሞዴሎቹ ለተሰጣቸው ፈተና መልስ ፍለጋ የሃጊንግ ፌስ የተሰኘውን የሰው ሰራሽ አስተውሎት ኩባንያ ሰርቨሮች የጠለፉ ሲሆን ለዚህም የተሰረቁ የመግቢያ መረጃዎችንና የረቀቁ የሳይበር ማጥቂያ መንገዶችን ተጠቅመዋል። የሃጊንግ ፌስ ተባባሪ መስራችና ዋና ስራ አስፈጻሚ ክሌመንት ዴላንግ ባደረጉት መግለጫ የጥቃቱን የረቀቀ ጥራት አይተው ከዋና ዋናዎቹ የሰው ሰራሽ አስተውሎት ላቦራቶሪዎች በአንዱ የተፈጸመ መሆኑን ቀድመው ጠርጥረው እንደነበረ ገልጸዋል። ድርጊቱ ሆን ተብሎ የታሰበ የክፋት ዓላማ የሌለውና ሞዴሎቹ በተሰጣቸው ፈተና ላይ ለማጭበርበር ሲሉ በራሳቸው የወሰዱት እርምጃ መሆኑን የገለጹት ባለሙያው ይህንን ሁሉ በራሳቸው ሞዴሎች መፈጸሙ በጣም የሚያስገርም ነው ሲሉ ክስተቱን በአይነቱ የመጀመሪያ መሆኑን አረጋግጠዋል። ክስተቱን ተከትሎ የቴክሳስ ግዛት የምክር ቤት አባላት የሆኑ ግሬግ ካንሳር ድርጊቱን አስደንጋጭ ሲሉ የገለጹት ሲሆን የሰው ሰራሽ አስተውሎት ቴክኖሎጂ ተገቢ የደህንነት ሕግና ቁጥጥር ሳይደረግበት በከፍተኛ ፍጥነት እያደገ መሆኑን አስጠንቅቀዋል። ዓለም አቀፍ ትብብር እንዲኖር ጥሪ አቅርበዋል። ይህ ዘገባ የወጣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የላቁ የሰው ሰራሽ አስተውሎት ስርዓቶች ለህዝብ ከመለቀቃቸው በፊት ሊያስከትሉ የሚችሉትን ብሔራዊ የደህንነት ስጋት የሚገመግም አስፈጻሚ ትዕዛዝ በፈረሙበት በጥቂት ሳምንታት ውስጥ በመሆኑ የቴክኖሎጂ ባለሙያዎች ሞዴሎች ከሰው ቁጥጥር ውጪ ስለመውጣታቸው በተደጋጋሚ ሲሰጡ የነበረውን ማስጠንቀቂያ እውነተኛነት ያረጋገጠ ሆኗል። እየተከታተላችሁ ስላላችሁ እናመሰግናለን። አሁን ደግሞ የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በኢትዮጵያ በክሪፕቶ ከረንሲና ዲጂታል ንብረቶች መገበያየት በህግ ተከለከለም። ህብረተሰቡ ህገወጥ ከሆኑ የምናባዊ ንብረት ግብይቶች ሙሉ በሙሉ እንዲቆጠብም አሳስቧል። ለዚህ ዝርዝር ዘገባና ለሌሎች የቢዝነስ መረጃዎቻችን ማህሌት ደመላሽ። የኢትዮጵያ ብሔራዊ ባንክ በህጋዊ መንገድ በግልጽ ፍቃድ ካልተሰጠ በቀር ማንኛውም አይነት ምናባዊ ወይም ቨርቹዋል ንብረቶችንና ክሪፕቶ ከረንሲዎችን መጠቀም፣ መግዛት፣ መሸጥ፣ መለወጥና ግብይቶችን ማመቻቸት በጥብቅ የተከለከለ መሆኑን በድጋሚ አሳስቧል። ይህ ክልከላ በክሪፕቶ ከረንሲዎች ላይ ብቻ ሳይሆን በኤሌክትሮኒክ መንገድ ለክፍያ፣ ለኢንቨስትመንትና ለልውውጥ የሚያገለግሉ ዲጂታል የዋጋ መለዋወጫዎችን በሙሉ የሚያጠቃልል ሲሆን በምናባዊና በመደበኛ ገንዘቦች መካከል የሚደረጉ ልውውጦችን፣ የዲጂታል ንብረቶች ዝውውርንና የፋይናንስ አገልግሎቶች አቅርቦትን በሙሉ ይከለክላል። በመሆኑም ህብረተሰቡ ከነዚህ ህገወጥ የቨርቹዋል ንብረት ግብይቶች ሙሉ በሙሉ እንዲቆጠብ ባንኩ ጥብቅ ማሳሰቢያን ሰጥቷል። የኢትዮጵያ አምራቾችና ላኪዎች ካቻ የማሌዥያ ኩባንያዎች ጋር የገበያ ትስስር እንዲፈጥሩ ጥሪ ቀረበ። የኢትዮጵያ አምራቾችና ላኪዎች ካቻ የማሌዥያ ኩባንያዎች ጋር ጠንካራ የገበያ ትስስር እንዲፈጥሩ ጥሪ ቀርቧል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከማሌዥያ ኤምባሲ ጋር በመተባበር በአዲስ አበባ የቢዝነስ እድል ገለጻ መድረክ ባዘጋጀበት መድረክ ላይ የአዲስ ቻምበር ፕሬዚዳንት ወይዘሮ ዛሃራ መሐመድ እንደገለጹት መድረኩ የኢትዮጵያ አምራቾችና ላኪዎች ከአቻዎቻቸው ጋር የገበያ ትስስር የሚፈጥሩበት እንዲሁም የማሌዥያ ኩባንያዎች ወደ ኢትዮጵያ ገቢ የሚሳቡበትን እድል የሚፈጥር ነው። በሁለቱ ሀገራት መካከል ያለው የንግድ ልውውጥ መጠን በፈረንጆቹ 2025 ከ300 ሚሊዮን ዶላር በላይ መድረሱም ተመላክቷል። በተጨማሪም በፈረንጆቹ መስከረም 2026 ማለቂያ ላይ በካላላፑር በሚካሄደው ታላቁ የማሌዥያ ዓለም አቀፍ የንግድ ትርኢት ላይ የኢትዮጵያ አባል ኩባንያዎች ተሳትፎ እንዲያደርጉ የማሌዥያ አምባሳደር መሐመድ አፋንዲ ጥሪ አቅርበዋል። መረጃው የካፒታል ነው። በዓለም ትልቁ የመርከብ ድርጅት ወደ አፍሪካ ተመለሰ። የዓለም ሁለተኛው ትልቁ የኮንቴነር መርከብ ድርጅት የሆነው ኤፒ ሞለር ማርስክ በቀይ ባህር ውስጥ በንግድ መርከቦች ላይ ከደረሰው ጥቃት በኋላ ለ3 ዓመታት ያህል ተቋርጦ የነበረውን የስዊዝ ካናል አገልግሎት በከፊል እያስጀመረ መሆኑን ተገልጿል። የዴንማርኩ ግዙፍ የባህር ትራንስፖርት ኩባንያ ከጀርመኑ ሀብግ ሎይድ ጋር በጋራ የሚያከናውነውን የእስያ አውሮፓ መስመር አገልግሎት እንደሚያድስ ካስታወቀ ቀናት ባልሞሉ ጊዜ ውስጥ የመካከለኛው ምስራቅ አሜሪካ ምስራቅ ጠረፍ አገልግሎቱን በስዊዝ ካናል በኩል እንደሚመልስ አስታውቋል። ይህ የቅርብ ጊዜ ውሳኔ በየመን የሁቲ አማጽያን ጥቃት አብዛኞቹን ዓለም አቀፍ የመርከብ መስመሮች መርከቦቻቸውን በአፍሪካ የኬፕ ኦፍ ጉድ ሆፕ ዙሪያ እንዲያዞሩ ካስገደዳቸው ከ2023 መጨረሻ ወዲህ ተትቶ የነበረውን መስመር ቀስ በቀስ ለመክፈት የተወሰደ ሌላ እርምጃ ነው። የአፍሪካው ቁጥር 1 ቢሊዮነር አሊኮ ዳንጎቴ ግዙፉን የዳንጎቴ ሲሚንቶ ኩባንያ በለንደን የአክሲዮን ገበያ ላይ በሁለተኛ ደረጃ ለመመዝገብ መወሰናቸውን አስታወቁ። ኩባንያው ከዚህ ቀደም ድርሻውን በዱባይ የፋይናንስ ማዕከል ለማውጣት አስቦ የነበረ ቢሆንም አሁን ግን ለንደንን መርጧል። የኩባንያው የቦርድ አባል የሆኑት ማሪያ ዳንጎቴ ከብሉምበርግ ጋር ባደረጉት ቃለ ምልልስ የለንደን ገበያ ከኩባንያቸው የንግድ ባህሪ ጋር ሙሉ በሙሉ የሚጣጣም መሆኑን ገልጸዋል። በዱባይ ለመመዝገብ ቢሞክሩ ኖሮ ሂደቱ በርካታ ዓመታትን ሊወስድባቸው እንደሚችል የጠቆሙት
ማሪያ ዳንጎቴ የለንደንን ስቶክ ኤክስቼንጅ ግን አክሲዮኖቻቸውን በፍጥነት ለመሸጥና ካፒታል ለማሰባሰብ የተሻለና ፈጣን አማራጭ እንደሆነ አስረድተዋል። ይህ በለንደን የሚደረገው አዲስ ምዝገባ የኩባንያውን የአፍሪካ የበላይነት ወደ ዓለም አቀፍ ደረጃ እንደሚያሳድገው ተጠብቋል ሲል ብሉምበርግ ዘግቧል። ከቻናል ዋን የሰዓቱ ዜናዎቻችን እነዚህን ይመስሉ ነበረ። ስለ አብሮነታችሁን አመሰግናለን። ወይንሸት ዘውዴ ዜናውን ወደ እናንተ ያደረስኩኝ አብሬያችሁ ቆይታ አድርጌያለሁ። ስለተከታተላችሁን አብራችሁን ስላላችሁም እናመሰግናለን። ቀሪ ፕሮግራሞቻችንንም እንድትከታተሉ እንጋብዛለን። ጤና ይስጥልኝ።